ሰዎችን ወደ ውጭ ሀገር እልካለሁ በማለትና ሐሰተኛ ቪዛ በማዘጋጀት ከ700 ሺህ ብር በላይ ያታለለች ግለሰብ ተይዛ ክስ ተመሰረተባት። ምክትል ሳጅን መልካሙ ዜና ዝርዝሩን አዘጋጅቶታል። ግለሰቧ የግል ተበዳዮችን ወደ ውጭ ሀገር እልካቸዋለሁ በማለት ያታለለችው በተለያየ ቀንና ሰዓት በየካ ክፍለ ከተማ ወረዳ 9 መተባበር ህንፃና ወረዳ 8 ስሪየም ህንፃዎች አካባቢ በመቅጠር ነው። ተጠርጣሪዋ አንደኛዋን የግል ተበዳይ ወደ እስራኤል ሀገር እልክሻለሁ ብላ በማሳመን ከክፍለ ሀገር አዲስ አበባ ካስመጣቻት በኋላ ለቪዛና ለሂደቱ ማስጨረሻ በሚል ምክንያት 250 ሺህ ብር በካሽ እንድትሰጣት እና 200 ሺህ ብር በአካውንት እንድታስገባላት ማድረጓን የምርመራ መዝገቡ ያስረዳል። ተጠርጣሪዋ ተመሳሳይ የማታለል ዘዴ ተጠቅማ ሌላኛዋን የግል ተበዳይ ወደ ኒውዚላንድ ለመላክ ተስማምታ ሲፒኦ አሰርታ በመቀበል መሰወሯንና በሌላ ወንጀል ተጠርጥራ መያዟን ሰምተው ክስ መመስረታቸውን ማንነታቸው እንዲገለጽ ያልፈለጉት የግል ተበዳይ ቤተሰብ ይናገራሉ። በቃ ሁሉ ነገር አልቋል። በውላችን መሰረት 1.4 ተያዘ። ከዛ ሲፒኦ ለትኬቱ ሲፒኦ አሰራ ብላ የኢትዮጵያ አየር መንገድ ደውዬ ስጠይቅ እሷ የጠየቀች ብርና የዚህኛው አይገናኝም፣ ለምን በዚህ አይሆንም ስላት ሴት ናት በትራንዚቱ ስለሚበዛባት በዛኛው አይሆንም፣ በዚህ በኤምሬትስ ነው ቀጥታ መሄድ የምችለው ብላ 320,173 ብር ሲፒኦ አሰርተን ሰጥተን ያን ሌላ ሰው ሰዳበታለች። በኋላ ያው እንዲያርጋርገች በኋላ ጠፋች። በኋላ በሌላ ሰው ተከሳ እስር ቤት መሆኗን ሰማሁና እኔም ክስ መሰረትኩ ማለት ነው። ተጠርጣሪዋ ደጋጋሚ ወንጀል ፈጻሚ መሆኗን የጠቆሙት የክፍለ ከተማው ፖሊስ መምሪያ ወንጀል መርማሪ ዋና ሳጅን ሳሙኤል ወርቄ ጉዳዩ ወደ ፖሊስ መምሪያው ከመጣ በኋላ በተጠርጣሪዋ ላይ መዝገብ በማደራጀት በአቃቢ ሕግ ክስ መመስረቱን ገልጸዋል። ቪዛ ደርሶላቸዋል በማለት ወደ አዲስ አበባ እንዲመጡ ካደረገች በኋላ በኛ ክፍለ ከተማ የካ ክፍለ ከተማ ወረዳ 8 ስሪየም ህንፃ ላይ አንደኛ ፎቅ ላይ ቢሮ አስገብታ ለቲኬት በሲፒኦ አስገቡ ብላ በሲፒኦ እንዲያስገቡ ካደረገችና የሲፒኦን ከተቀበለቻቸው በኋላ በግል ተበዳዮች መቤት ብሎ ስም የተቆረጠውን ሲፒኦ ሌላ ሰው እንዲሄድበትና ከሄደው ሰው ይህን 320 ሺህ ብር ተቀብላ ከተሰወረች በኋላ ተጠርጣሪ በተመሳሳይ በኛው ፖሊስ መምሪያ በላምበረት ፖሊስ ጣቢያ ተመሳሳይ ወንጀል ተጠርጥራ ፖሊስ ከያዛት በኋላ ያው በዝም በተመሳሳይ በደጋጋሚ ወንጀል ስናጣራ ቆይተናል። ምርመራውን ስናደርግ ቆይተን ለየካ ክፍለ ከተማ ፌዴራል አቃቤ ሕግ መዝገቡን ካቀረብን በኋላ ክስ በማስመስረት የፌዴራል ከፍተኛ ፍርድ ቤት ቦሌ ምድብ ችሎት በፈጣን ችሎት እንዲቀርብ አድርገን ውሳኔውን በመጠባበቅ ላይ ትገኛለች ማለት ነው። ተጠርጣሪ ቪዛ ለማዘጋጀትና ሂደቱን ለማስጨረስ በሚል እንዲሁም ሐሰተኛ ቪዛ በማዘጋጀት ከሁለት ግለሰቦች 770,173 ብር በካሽ እንደተቀበለችና በአካውንት እንዳስላከች ታውቋል።